አንቺ ማርያ ወጡን አታሞቂልኝም? አንተ ከቢስቶፍ ከለኮስ ምጣዱ ኃይል ቀንስብኛል። እንጀራ በማሞቅ ልደርልህ እንዴ? ታዲያ አንቺ እስኪጨርሽ በራብ ልሙትልሽ? ማዘሪያት ምግብ አልሰጥም ስትለኝ እህትህማ እምቢ አትልህም። ማርዬ የኔ ቅመም በይጣድ አድርጌ ስጭሎ ወንድምሽ። ማዘሯ 2 እንጀራ ነው የቀረኝ። ጠብቆ አሙቆ ይብላ። እናንተ ትንሽ ተቆያችሁ ቤቱን በአንድ እግሩ ታቆሙታላችሁ። ተነስና ለአንተ ማቆያ ነገር ልግዛለሁ። የተለየች አበሻ ቸኮሌት ናት። ያያት ሁሉ ይመኛታል በደስታ። ወይኔ በቃ እኔ ራስ ጠይቄ ልምጣ። ሂድ ግባ፣ እንዳትጣሉ ነግሬሃለሁ። እሺ ይሄ ላሰፈው በቃ እቴትዬ ሰላም ነው? እቺ ፈረስ፣ እቺ ሌባ፣ ሰራችልኝ። ኧረ እየደረስኩ ነው፣ ጠብቀኝ። ይኸው መጣሁ። ምንድን ነው የምጨቀጭቀኝ? ያመዋል እንዴ? ምንድነው እንደሚታነቅ ሰው ባዶ እጅሽን ነው እንደወጣሽ? አረ ነበረኝ እቃ ገዝቼበት ነው እንጂ። ዝም በይ። ሳይሽ ግን ምንም አይነት እቃ ይገዛሽ አይመስለኝም። አረ ካለመናችሁ ወንድሜ መጠየቅ ትችላላችሁ። ጭራሽም ወንድምም አለሽ? እስቲ ደውይለት እና ይምጣ። አንቺ አሮጊት ወንድሜ ምን ፈለግሽ? ወንድሜ ችግር ውስጥ ነኝ። ማርዬ ምን ሆነሽ ነው? የሆኑ ልጆች ብር ካልሰጥሽን አለቅሽም ብለው ይዞኛል። ማለት የት ነው ያለሽው? መጣሁ። አንተ ያማል እንዴ? ቦርሳውን ስጣት። ባልሰጣት ምን ልታመጣ? ኧረ እባክህ አንቄ ነው የምቀበላችሁ። ኧረ ጥጋብ ና ምንም አልመተውማ። ለባዶ ቦርሳ እንዲመረጥ እንጂ እባክሽ። አመሰግናለሁ ግን ወንድሜ። ለምኑ? ለዛሬ ነው። ደፋር ህይወት የሰጥቻ ድኛሽ አመሰግናለሁ ትያለሽ እንዴ? ምን አባ ግዴታን እኮ ነው የተወጣው። አዎ ግን ደግሞ ለዚህ ስራዬ አንቺም የቆሸሹትን ልብሶችን የማጠብ ግዴታ አለብሽ። እሺ ያለ ጉቡ ማይንቀሳቀስ ሰው ሲያስጠላ። ማርያም ምትናገሪ ከሆነ ተናገሪ። አለበለዚያ ግን ምን እዚህ ጫካ ውስጥ ሲጣርጊ ነው የምገልሽ። ያማል እንዴ? ምን አድርጊ ነው የምትለኝ? የደበቅሽውን ዕቃ ትመልሺዋለሽ ወይስ አትመልሺውም? ምንም አይነት ዕቃ አላየሁ። ወይ ካልሆነ እንቀቡራት እንዴ? አንተ ያማል እንዴ? ወንድሜ ያላሰብክልኝ ጓደኛ ያስብልኛል ብዬ መቼም አልጠብቅ። ማርያም ሊብነት ምን ያህል እንደምትጸየፍ ታውቂያለሽ አይደል? ምንድነው? ምግብ ሰርቼ ባበላው ልብሴን አጥቤ ባለበስኩ አንተ ግን ልክ እንደ ሌባ ወንጀለኛ ነሽ ብለህ አካል ያስርከኝ አይደል? ይኸውልህ ኪቢ የውሸት እንባ ነው እያለቀሰች ያለችው። እንዳትሸወድላት። ቆፍጠን በል እባክሽ፣ አታልቅሽ። ባለቀሰ ቢሆን ስንት ፍትህ ባገኘ። አሁን የት እንደደበቅሽው ትናገሪያለሽ አትናገሪ? አላውቅልህም። ኧረ ነው አሚሮ እሺ እነግርሃለሁ። ቶሎ ቶሎ ጠጪ። ወንድሜ ሳይመጣ ጨርሰን ጠብቀው። ሲመጣ ግን ምንም አይልሽም? ምንም አይልሽም? ይገለኛል ካወቀ። እና ይሄንን እያወቅሽ ነው ጠጪ ያልሽኝ? ለሷ አታስቢ፣ እደብቀውና አላየሁትም እለዋለሁ። እንደዛ ካልሽኝ አይቀርማ በቃ ስጭኝ ይዤው ልሂድ። ብቻ ሰጠዋት እንዳትዪ። አልሰጠዋትም፣ ቁም ሳጥኑ ላይ ደብቄዋለሁ። በቃ ሚሮስ ደውልለት ትፈታታለህ። ለዚህ ብለህ ነው ጫካ ውስጥ ያሰርከኝ? ዝም በይ። ሐሳብ ነው ዋሰብ ሽግር ነው መሳሰል አሚሮ በቃ ፍታት። እቺ ልጅ በቃ ሰው የሚላትን መስማት አቆመቻ። አንቺ ምን ፈለክ? ወዴት ልትሄጂ ነው? አንተን አይመለከትህም። አሁን በጸባይ አይደል እንደ የጠየቅኩሽ? ምን አለ በጸባይ ብትመልሺ? በስነ ስርዓት ስትጠይቅ እኮ ነው የሚመለስልህ። እኔማ የሆነ ፕሮግራም ላይ ይዤሽ ልሄድ ነበረ። ተይው በቃ። እኔም ፕሮግራም አለኝ እንጂ መጥቼ ብተባበርህ ደስ ይለኝ ነበር። ጭራሽ አብሮ መሄዳችንም እንደ ትብብር ነው የምታዩ? አዎ ከእንደኔ አይነት ንግስት ጋር መታየት እኮ ለንደን በረከት ነው። ወይ ጉድ! በቃ ሸኝኝና ብር ልስጥሻ። የምርህን ነው? ኧረ ሰፍ ማለት ብር የለሽም ማለት ነው። አሪፍ አጋጣሚ ነው። በቃ ሸኝኝና ሰጥሻለሁ። ይኸውልህ አጉል የምትጃጃለው ነገር አለ። እዛ ከደረስን በኋላ ብሬ ላይ ምናምን ብትል አልሰማህም። እሺ ችግር የለውም። ለሱ ለቃሌ ታማኝ እና ያለን አትስጠኝና አልሰጥም ብልሽስ ወንድሜ አይደለ ትሰጠኛለህ። ይሻልሻል።
በቃ ጀለሶች ጋር ደርሻለሁ። መመለስ ትችያለሽ። ብሬስ ኦ ይኸው ምንድናት? ይኸው ቃል በገባሁት መሰረት ሰጥቼሻለሁ። እና 10 ብር ነው የምትሰጠኝ? እንደምሰጥሽ እንጂ መጠኑን እንኳን አልተናገርኩም። እና 10 ብር ምችለው እሱን ነው። ቻው። ይመችህ። እሰራልሃለሁ። ማዘሯ በደንብ ላልቅቀው። በደንብ ይልቀቅ። የወንድም ሰው ተጠመሽ ይበላልና ነው። እሺ አሁን በቃ እሺ። ተዋት ጀለስ፣ አይቻታለሁ። ማድርገውን ደግሞ አሳያለሁ። በይሄን ነጭ ሽንኩርት ጨቅጭቂ። እሺ አንዳንድ ሰው ፊቱን ጥሎታል። እንኳንስ ጥሎት ጉማሬ ይመስላል። አንቺ ነገር በደላል አታርፊም። ተያት ማዘሯ የፈለገችውን ትበል። እህቴ አይደለች? አልቀየማትም። ካልክማ ምቸገረኝ እኔ። ደህና ነህ? ደህና ነኝ። እንዲያውም ላግዝሽ። ይኸውልሽ እህቴ እገዛሽ ያስፈልገኛል። መቼ ለነገር ተጎዘጎዝክልኝ? እሺ ምን የፈለከው? ከፍቅረኛዬ ጋር በትንሽ ነገር ተኮራርፈን አሁን ከሌላ ወንድ ጋር ናት እና ስለማታውቅሽ አዲስ እንደጠበስኳት ሴት ሆነሽ አክት ታደርጊልኛለሽ። እሺ እሺ አሪፍ። በቃ እንሂድ። በቃ አንቺ ያለ ገንዘብ ደም ስርሽ አይንቀሳቀስማ። በቃ 5 ዳገት ለቅብሻለሁ። እኔ እንሂድ። ምንድነው? 1000 1000 የኔ ያለ ምንድነው? እንዴት ታደርጊው? ካልፈለክ ይቀራል። እሺ አንቺም እኮ የሆነ ቀን እድራት የሚፈልጋሽ እጄ ላይ ትወርቂያለሽ። ያኔ ያሳይሻለሁ። እሻው ልበሽ። young money love in 1,000 different flavors መሄድ እንችላለን። ቁጭ አዲሷ ፍቅረኛዬ በያሁን ከፍለህ አይደል? አኮራሃለሁ። no I ain't got no dinner ያቻት አትያፍንላ you should bring all your በቃ እኔ ትቼ ልሂድ። ምን እያረክ ነው? አንቺ እንዳረግሽ። እኔ እኮ ካለቀይ ጋር ነኝ። ይቅርታ ወሲ፣ እኛ ቢሮ እንገናኝ። አየህ ምን እንዳረክ? ይቅርታ። ደስ ብሎኛል። ሳላስተዋውቃችሁ ስቀልድ ነው። እህቴ ናት። በአካል እንጂ እኮ የማትተዋወቁት በስልክ እኮ አውርታችኋል። ማርያ ፖሲ አትጩኸው። አረ ለጉንፋን የሚሆን የሆነ መድኃኒት ስጠኝ፣ ልሞት ነው። በቃ ከፋሮ ተቀብዬልሽ ልምጣ። እሺ በቃ ይዘህልኝ ና። ለጉንፋን ሌላ መድኃኒት የለው። ትኩስን ነገር ብቻ መጠጣት ነው እንጂ ጅው አርጊው። አባቴ መጣህልኝ? ማዘሯዬ ደግሞ ምን ሆነች? ተናማታል እባክህ። አረ ማዘሯ ፊልሟን እየሰራችብሽ ነው። እቺ መቼም አያማትም። ሰው ታሳመማለሽ እንጂ አንቺ ተነሽና ስራ ስሪ። አንተ ገንቦ ራስ መላጣት ወይ አንድ ነገር እንዳትለኝ። ድምጽ ራሱ እንዴት እንዳስጠላኝ። እስቲ ተዋት አሟታ እንጂ እንጠጪ። እሺ አሁን የታመመ ሰው ቲክቶክ ያያ ታዲያ አንተ ልህ ይሄ ደግሞ ለምን ደሞ አይሰራም? አግጀለቅ እንዴ? እስቲ ወጥ ቦታ አብራልኝ። ኮኔክሽን ይቀንስብኛል። እሺ ግዛልኝ። እሺ ግን የምልሽን ታረክሽ። ምን ልታዘኝ ነው? አሞኛል እኮ። እዚህ ሆነሽ ጓደኛሽ ቃልን ትጠሪያታለሽ። ምን ብዬ ነው የምላት? አሁን እኮ ነው ጠይቀኝ ሄደችው። ደግሞ እንጀራ ጋግራለሁ ስትል ነበር። እሷ አያገባኝም። በምንም አምጫት ፓኬጁን ከፈለግሽ። ሄሎ ቃሊ። ወይ ማርዬ ብታይ ትኩሳቴም ሳሌም ጨምሯል። ብቻዬን ነኝ። ደግሞ አትመጭልኝ? ያው መጣ። በቃ አምጣዱን አጥፍቼ። እሺ ነኝ። በላክልኝ አሁን። ይኸው መጣች። አሁን ሳታስነቂ ትንሽ አውርተሻት ወደ ውስጥ ትገቢያለሽ። የኔ ቆንጆ ዊብቲኒም ላይ ነበር። በቃ ኬቢ አንተ ካለማ አብረን ሆስፒታል እንሰዳት። ኧረ አሁን ደህና ናት። ነይ ግቢ። ማርዬ በጣም አመመሽ እንደ ሆስፒታል ነው። እሺ ሆስፒታል ሳይሆን ግን እናንተ ጋር ነው የምንሄደው። ነይ
ወይ ኬቢ ባይሆን ስራ ፈት ወንድሜ ሃይፋፍ ያዘጋጀው ቻሌንጅ አለ። እሱን ተወዳድረህ ብር አግኝ። አንደኛ ለወጣ 500 ሺህ ብር፣ ሁለተኛ ለወጣ 300 ሺህ ብር፣ ሶስተኛ ለወጣ ደግሞ 200 ሺህ ብር። ስለዚህ ቻሌንጁን መወዳደር ይችላል። አሁን እንደውም ቀርጽሻለሁ። እናንተም የሃይፋይፍ ቻሌንጅ እንዳያመልጣችሁ ተወዳደሩ። መልካም እድል። ባይ ነይ ልቅረጽሽ። በዚህ ልጅ ምክንያት ሳላገባ መቅረቴ ነው። ቡርቴ ሰዓት አለ የለም። በቃ ላቀጣጥላ። እስኪ ተው፣ ጸጉሬ ይበላሻል። ተው። ይሄ ልጅ ገባው እንዴ? ሲያስጠላው በእግዚአብሔር። አንቺ ተነሽና ምሳ ስጪ። ጭራሽ ማንቻለሁ። ራስ ተነስቶ ወሰድሽ አልሰጥም። እኔ አንስቼ ልብላ? አዎ ራስ አንስተ ብላ። ኬቢ ልቀቀኝ። እኔ አንስቼ ልብላ ወይ? አንተ ልቀቀኝ። አንተ በግ ሄሌን ፍቅር እና እንዴት ነህ? ትንሽ ስትረስ በዛብኝና ስቲም ገባው። ትንሽ ጭሱ ማለቴ እንፋሎቱ አፈነኝ። ኧረ ውሸት። ዛሬ ሾፕ የማድረግ እቅድ ነው ያለኝ። አንዳንድ ልብሶች መግዛት አለብኝ። ኧረ ልጅቷ ከሳልባት አታውቅም። ያማል እንዴ? ስልኩን ልስጥህ ትነግረዋለህ? ደስ ይለኛል። አምጪው። ቆይ ግን ለምን አትተውኝም? ምሳዬን ካልሰጠሽኝ ገና የጀርባ ቅማል ነው የምሆንብሽ። ወይኔ ኬቢ አሳያለሁ። ሄሎ የኔ ፍቅር፣ ትንሽ ቆይቼ ልደውልልህ። ማርያት በለኝ አሳያለሁ። ይኸው ሌላ ጎስሽ አልበላም። ብላ ብላ። ሚስት ይጠረክሽበት። አንተ በኔ ቀጥል ቀለክ። እሰይ ወይኔ አለቀሽም። አለቀሽም። ይዝሻለሁ። እሺ አሳይሻለሁ። ሰራውልህ። ወይራ ነው ነገሯ ያላወቀች መስላ